ሆኗል የሚል ነገር አንስታል አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው ሰሰፕተብል ነው ኢንፊልትሬት ይደረጋል ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው ሌላ መንገድ መመለከተው ግን ፋኖ በርካታ ኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም ኮንሶሊዴት ያደረገ ነው በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው ሶ የዛሬ 3 አመት ፋኖ ምን ነበር ዛሬ ምንድነው ያለው በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው is more clear የሆነ more ሐሳቡን ትሬድ ያደረገ በሌሎች ህዝቦች ተቀባይነት ያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው ማስበው ሶ በዚህ ረገድ ክላሪቲ አለ ወደፊት ግን ክሊር ያልሆኑ ነገሮች ካሉ I am there ብዙ ነገሮችን ለማብራራት እችላለሁ Thank you ቶሎ መፍጠን አለብን የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን ሶስት ባይበዛ አራት ሰዎች ነው ለማስገባት መሞክረው ያንዳንዳችሁ 3 ደቂቃ ነው የሚኖራችሁ ከዛ የመዝጊያ ፕሮግራም ነው የሚኖረን ጆዋር ምን ትላለህ I think በትንግርቱ አሁን የተናገረው የአላያንስ ፎር ናሽናል ሴኩሪቲ ጉዳይ ይገባኛል ነገር ግን አዝሩስ እናንገባ 10 ምናምን አመት አንድ ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር ላለፉት 60 አመታት የሚሽከረከር ነገር አለ መጣል የተፈጠሙ አላያንሶች ነበሩ ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ you see ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ ደርግን ለመጣል ሻቢያ ወያኔ ወነግ ተባብረው መጡ ያማራው ሊግ ተገለልኳል አሁን ህገ መንግስቱ ላይ ኮሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ 2019 ደግሞ ትግራይን ያገለለ አላያንስ ፈጠርን ጦርነት ገባን አሁን ደግሞ ጥንዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የሚንጠለጠል ከሆነ አደጋለሁ አሁንም አዲስ ነገሮች ነው መንገባው ማለት ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን ከአብይ በኋላ ምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ ደግሞ ከብልጽግና ፖስት ብልጽግና አይነት አሰላለፍ ምን አይነት ማህበራዊና ፖለቲካዊ የት ነው የሚያዋጣን የሚለው ላይ መወያየት ስምነት ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይኔ በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽንዶ መጣል ሰሜን መጣል ኦሮሞና ደቡብን ለማስወካት የሚያደርጉ ነገር ደግሞ አዋጣም አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል ፔሪድ ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ይተባበራል ቴዲ ብልግ አርጋ ሐዋሳን ከሻሸመኔ ለመገጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን ያጠቃች ብትሄድ ጠመንጃ ካነሳ የግድ ከቡሌ ሆራ መሳሪያ ሊመጣል ይገባል ምንም ባትወዳቸው የቡሌ ሰዎች ባትወዳቸው ራሱ መሳሪያ እንዲገባል ከነሱ ጋር መተባበር መቻል አለበት ኢንሰርጀንሲ ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም ኢትዮጵያ ግብጽ 3 ስትራቴጂ ነው የምትጠቀመው አንዱ የውስጥ ቀውስን ማባባስ ነው ሁለተኛ ከጎረቤት ጋር ማጋጨት ነው ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው ሁለቱን እኛ ነን እየሰራንላቸው ያለ ነው የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈታ የፖለቲካ ሊቃንና ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ ትግራይ ላይ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል አንዱ ይሄ ወሳኝ ነው ከጎረቤት ጋር ከሱዳን ጋር ያደረግነው ጫዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጺያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው ሶስተኛ አንድ ነገር ብቻ ልትቀሰናል ጨርሰል ሁሉም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው አሉላ አንድ ነገር ብሏል የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ በመልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም በማከለ መልኩ እስካልፈጠረው ድረስ
የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። እና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው እኔ ብዙ ጊዜ ከኤርትራ ጋር ስፔሻል ሪሌሽንሺፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን፣ እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን፣ በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የሆነ የህዋት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration የኤርትራና የኢትዮጵያን ማህበራዊ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንቲግሬት ያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም፣ ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻላል ባይኔ። ክብራትና ክብራን ይሄ ውይይት የመጨረሻ አይደለም፣ ይቀጥላል። ለመጀመሪያ ያህል ነው። ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል፣ ነገ ማይኖራችሁ ከነገ ወዲያ ይኖራችኋል። ምንም ጥርጣሬ እንዳይገባችሁ። በሀገራችን ጉዳይ ላይ በሚላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ ይሁን በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት ስነ ምግባር ያላችሁ መሆን ግዴታ ነው። ደን ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ለአራት ወይም ለሶስት ሰዎች እድል ሰጣለሁ እንደሚኖራቸው ሰዓት። ጀዋር ምን ያህል ሰዓት እንዳለ አላውቅም። ራጂ መሐመድና አሸናፊ እነሱ ያወሩና ጀዋር ጠቅላላ አድርጎ ሐሳብ እየሰጠ ቶች ማጠረጣሪ አድርጉት። ከማህበረሰቡ የተወሰኑ እንትሮችን እንውሰድ። በጣም ረጅም አድርገናቸውና ቀጥታ ጥያቄዎችን እናስገባለን። እሺ ለራጂ መሐመድና አሸናፊ ለናንተ ልክ ሁሉም እንዳገኙት ሁሉ ደቂቃዎቻችሁን ተጠቀሙ። ከራጂ ጀምራለሁ። መሐመድ አሸናፊ። ራጂያችን ጥሩ። መቼም እንግዲህ ጀዋር ከኔ ጎራ ነው ብሎኝ ነው መሰለኝ እኔ ጋር ሲደርስ ስለ ሰዓት አነሳ። እኔም በሷ ሰዓት አውድ ውስጥ ነው ማንተማ እኔ አለው ስልክ ተደውሎብኝ ነው። ድጋሚ ተደውሎብሃል? አለው ኦኬ። እዚህ እንዳለው ያወቁ የሚደውሉት ፎቶአችን ተገልብጦ ቲክቶክ መንደር ላይ ተዘቅዝቆ ስንሰደብ ለማይረባ ነገር እንደዚህ ሆንኩኝ ወይ ብዬ ፈሪቼ ዛር ስለቃረምኩኝ ደስ ብሎኛል። አንደኛ የጽምዶ ጉዳይ ሲነሳ ነገር ፈጥሮን በሚዲያ ያወራል ተብዬ በጣም ስጎሰም ስለነበረ ጀዋር ጽምዶ እንዴት ተፈጠረ ከምን አንፃር ነው የሚለውንም በደንብ ስላነሳ የኔ ስጋት ስለሆነ ስለምጋራ ባነሳው አኳኋን ደግሞ ወደ ጽምዶ እንዲከድ ያስደረጉት የሚሉ የተለያዩ ሐሳቦች ቢሆኑም ግን እነዛ ሐሳቦች ምን ይሆናሉ የሚል ስጋቴን ስለሚጋሩ በጣም ደስ ብሎኛል። በኔ እይታ እኔ ብልጽግና ስርዓቱ ያለቀለት ያከተመለት ብልጽግናን የሚቃወሙ ኃይሎች የቲም ወርክ ስለሌላቸው ብቻ ብልጽግና እንደ ኤድስ በሽተኛ ኪኒን እየወሰደ እድሜው እየተራዘመ ነው ብዬ የማመን ሰው ነኝ። ከብልጽግና በኋላ ያለው ብልጽግናን የሚቃወሙ አማራጭ ሆኖ ለማህበረሰቡ አለመቅረቡ ችግር ነው። ያ ቲም ወርክ የለው። ቲም ወርክ ከምን ይመጣል? አሁን እንዳላችሁት ማለት ነው። እኔ ጽምዶ ይሁን ማንም ይሁን ይቃወም ኃይል አንድ ላይ ቢመጣ ችግር የለብኝም። ግን ጀዋር እንዳነሳው የጋራ አጀንዳ ብቻ ኖሮን የጋራ ጠላት ኖሮን የጋራ አጀንዳ ማንፈጥር ከሆነ ችግር ውስጥ እንገባለን። ሁሌ እንደ ካምፓችን ጀዋርን የምንከስበት አንደኛው ነገር 2018 እኮ ቲፒኤልኤፍን መጣል ነው እንትን ያላችሁት እንጂ ከቲፒኤልኤፍ በኋላ እንደ ኦሮሞ የኦሮሞ ጣፈንታ the fate of the ኦሮሞ the fate of the ኢትዮጵያ የሚለውን አልተነጋገራችሁም ብለን ነው የምናነሳው።
the same thing አሁንም ብልጽግና ማስወገድ ብቻ ሳይሆን ከብልጽግና በኋላስ ምንድነው የምናመጣው የሚለው የአጀንዳዎች መፈጠር መቻል አለባቸው። ይሄንን አጀንዳ ክሊር ለማድረግ ደግሞ ቀደምነት እንግርቱም አናሉላጋም የሚነሳም ቲፒኤልኤፍም ፋኖም ኦላም ግልጽ የሆነ ማታገያ ሐሳብ አስቀምጠው ቀጣይ የህብረተሰቡ ጣፈንታ ክሊርሊ ቁጭ ካለ የሚቃወመው አውቆ ይቃወም የሚደግፈው ማውቆ ይደግፍ። ስለዚህ እዛ ዙሪያ ላይ ቪጂታዎች አይኖ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ስርዓቱ ጽምዶን እንደማስፈራሪያ ይጠቀማል። እሱን አይደለም እያልኩ ያለሁት ጄኒዩኒሊ ግን የሚደረጉ ነገሮች ለምሳሌ ጽምዶን የአማራን ልውና የሚከላከል ፋኖ ቅድም ተሰው ፕሮፌሰር የአማራን ልውና ከሆነ እኔም የኦሮሞ ልውና ይጠበቅ የአማራ ልውና ከተጠበቀ የአማራ መብት ከተጠበቀ የኦሮሞ ማህበረሰብ መብት ይጠበቃል። ለኔ እኩል ነው። የኦሮሞ ጥያቄ ይዤ እመጣለሁ፣ የአማራን ጥያቄ ይዞ ይመጣል። ስለ ሀገራዊ ጉዳይ ማውራት እንችላለን። ድንበር ዘለል ነገሮች ሲደረጉና ሪስቴኖ ተብሎ አንዳንድ ነገሮች ሲነሱ ደግሞ ለምን የጽምዶ አካል ይሆናል የኔ አካል ብዬ ታገላለሁ። ሶ ክላሪቲዎች መኖር መቻል አለባቸው። የጋራ አጀንዳ መፍጠር ላይ መሰራት መቻል አለበት። በተለይ መሪ ሐሳብ ይዛችሁ የምትጓዙ ሰዎች ይቻላል ተስፋ ስላለ አጀንዳ ወደ ማምጣት መስራት ላይ ይሄ አሁን ቅድም ኢቮልቭ አድርጓል የኦሮሞ ጥያቄ የሚለውን ፋንዳሜንታሉ ላይ ተኮራረጋለሁ። አሁን ኢቮልቭ ያደረገውን ብናነሳ አይቻለሁ። ጆዋርን ፌስቡክ ላይ ሲያነሳ ሌቨሎችን እዛ ላይ ስለ ትግል ላይ ደርሰናል ብንል ልዩነት የውስጥ ስላለን ያ ነው ያንን መጀመሪያ ማኩሰም መቻል አለብን። የሌቨል ላይ ደርሰናል ፋንዳሜንታሉ የደርሶ ወደ ኢቮልቭመንቱ ደግሞ ምን እናረጋለን የሚለው ጥያቄዎች በሲኩዌንስ ብንሄድ ስቴጆቹ እንትን አይሉልን። ስለዚህ ያንን ፎከስ ያደረኩት ቴዲስ ታነሳ ፋንዳሜንታሎቹ ላይ የኦሮሞ ጥያቄ የፊንፊኔን ነገር ታነሳለ